እሱን ታዩ ካሸነፍኩሽ የሚባል ነገር አይሰራም። ካሸነፍኩሽ የሚባል ነገር አይሰራም። ማኪ ቆንጆ 100,000 ሰው ይዘሽ መጪ 100,000 ሲባዛ በ3 በታፕታፕ ራሱ የትም አትደርሽ። 500,000 ሰው ይዘሽ ብትመጪም ታፕታፕ ምንም ሊረዱሽ አይችሉም። ከ500,000 ሰው 100 ሰው አይሞላም። ጊፍተሮች 50 ሰው የማይሞላም ሰው ምን የሚያስፈራኝ ቢው ልፈራ ቢው አልፈራም ነው። ማኪ ሙባረክ ሞየሚ ሞየምታ ግን ቢው ካይፈራም ነው ቆንጆ ለምን ተቆሞ ወንበር ፋሚሊ ዝም ብለህ ክፍታፍ ይላል። ግን ዛሬ ተናደዳችሁት በሰላም ነው? ኧረ ተረጋጉ። የጌሜ ቀን እንገናኝ። አሜን ከባልጣም ይሁን ወይኔ መንበርከክ ብሞት ይሻለኛል ወላሂ እኮ ኤልስ ማኪ አሁን ሁሌ አሁን አንበሳ ሆኖ የተለመደ ነው። ሶ አሁን እኔ እንደዚህ ተንበርከኩ ምናምን ብዬም አላውቅም። ወደፊትም ማለት ነው 5 አንበሳ አሰጥም። አሁን ሄለን ተሸንፋ 5 አንበሳ መስጠት ይመስላችኋል? አሰጥማ ማኪ ወስኝ። ይሄኛው ሀሪፍ ነው። ተንበርክከሽ እጅ ሰጠሽ መውጣት ነው በቃ። አልችልሽም ዩ አር ኩዊን ብለሽ ደግሞ ንግግርሽን በእንግሊዘኛና በአማርኛ ታደርገዋለሽ። ለምን የኔ ተከታዮች አማርኛ ብቻ አይደለም የሚሰሙት እንግሊዘኛ ይችላሉ። ስለዚህ አንቺ ደግሞ ኦሮምኛ ሸምድረሽ ማኪ ሂንደንዴሳ አቲ ተኮፋዳ ሲንደንደሁ ይፈማ ብለሽ ትሰሪያለሽ ቪዲዮ። አንቺ ቪዲዮ ትሰሪያለሽ? እንደዛ ከሆነ እሰራለሁ እኔም በአማርኛ አንቺም በኦሮምኛ ትሰሪያለሽ። ስለዚህ ሰው ባለበት እንደዚህ ላይቭ ላይ እንመረከክም ቪዲዮ ግን እንሰራለን ማለት ነው። ቪዲዮ እንሰራለን። ፎቶሽን ለጥፌ ፎቶ ለጥፈሽ ይሄ ቃል ነው። ሰው ራሱ ይደብራል ካልሰራሽ። እግዚአብሔር ናንትራስ ማለት እኔም የአንቺን ፋሚሊ አክብሬ የምታሸንፊኝ ከሆነ ለአንቺ ፋሚሊ ክብር ስል ቪዲዮ ሰራለሁ፣ አንቺም ትሰሪያለሽ። ኦኬ ተስማማ? ኦኬ ተስማምታ። እኔ በኦሮምኛ ልልሻለሁ፣ አንቺ ግን በእንግሊዘኛ ነው። ሄሉ አመሰግናለሁ። ቆንጆ ይሄ የእህትነት ነው። ኦኬ ቴንክ ዩ ማኪ እንወድሻለን። ፈረንጆቹ ግን ሸጎቴ አራማ ሸጎቴ ሲላ ጆሌ ኦሮሞ ያቤ ጀባኑን ደንደው ሁሩም ጎቱ ዲራ የራም መቃን ነው ጭምቱ ጆሌ ኦሮሞ ያቤ የምንነሽ ነው። ማንኪ መልስ ለሚገባቸው መልስ እየሰጠው ነበር። እሺ ሰላም ነሻ? እንዴት ነሽ? አለን ያልሽውን ቪዲዮ እንግዲህ እንዴት ነው የምታረጊው? ታያለሽ ወይስ እንዴት ነው ያልሽውን ቪዲዮ እንዴት ነው የምታረጊው? ይሄን ቪዲዮሽን ትዝ አይለኝ። አይሄን እኔ እኮ ሞራልሽን ለመጠበቅ ነው ቀስ ብዬ ማወራሽ። ምን ሆነሽ ነው የምትቆጪ? ዝም በይ ድመት። ኤልስ ማኪ አሁን ምንም አይነት ቪዲዮ አልሰራም። ሀገር ያወቀው ነው ማሸነፍሽን። ስላሸነፍሽ በጣም ደስ ብሎኛል። ቆንጆ ጌም ነበረ። ያበቂ ነው። ምንድን ነው የማትሰሪው? አሰራም ነው ቪዲዮ የምሰራው ማኪ በኦሮምኛ ማኪ ሲንደንደው እንደተባባል ነው ትሰሪያለሽ። እኔም እኮ ብትሸንፊ በእንግሊዘኛ እና በአማርኛ ነበር የምሰራው አይደል?
ኦሮምኛ እስከለምድ ጠብቂያ ታዲያ እንዛካም ቦይስ አረግልሻለሁ ቦይስ አረግልሽ በኤርፎን እያዳመጥሽ አራሰራም በእናትሽ አንሰራም ማረም አንሰራም እንደማታ ደግሞ ለምንድን ነው ታዲያ ቃል የገባሽው? እኔ ቦይስ አረግልሻለሁ በኤርፎን እየሰማሽ ትያለሽ። ታዲያ ተናግሬልሻለሁ ቪዲዮ ነው እንጂ አሰራቱ እኮ እዚህ ጋር ይገባታል። ቆንጆ ነው ብዬልሻለሁ። አሰራም እንዴ እኔም እኮ እንግሊዘኛ እኮ እየተለማመርኩ ነበረ ብታሸንፊኝ። አያገባኝም ስላንቺ እንግሊዘኛ ስላንቺ አማርኛ አያገባኝም። እኔ ግን እዚህ ጋር ተናግሬልሻለሁ። ያለ ቪዲዮ እኮ ገብቼ ይገባታል። እንደውም የቪዋን እና የግፍተሯን ብዛት እንደው ማለት ነገርኩሽ ተናገርኩ። አንቺ መጀመሪያ ለምንድን ነው እሺ? እኔ እኮ አሁን ግራ የገባኝ መጀመሪያ ልትሰሪ ነበር አይደል? ደግሞ ምን አልኩሽ? ካልሰራሽ ይፍቶ አለው በቃ ተናዳለች ምናምን እያሉኝ ነው። በቃ ስሜትሽ ጥሩ ካልሆነ ሄሉዬ እኔና አንቺ ብዙ ጊዜ አብረን ጌም እንጫወታለን። ድሮም ችግር የለውም የምትና እየተናደድሽ ከሆነ አው ስሜትሽን እረዳሻለሁ። ችግር የለውም በቃ እሺ። እኔ ቆንጆ ስለተረዳሽ ነው አመሰግናለሁ። እሺ በቃ ይመችሽ። ወይስ እንጨፍራለን? እንጨፍር እንዴ አብረን ጌታዬ ምን እንደሆነ ነሽጎሪ ጠላ የሚለውን ልክፈት። ጨፍር ያለሽ ከኔ ጋር ጠላ ሰክራን ማለት ነው ትርጉሙ። ነሽጎሪ ጠላ አይ ደስ ይላል ሙዚቃው ደስ ካላችሁ ጨፍሩ። አንቺ ጨፍሪ ይላችሁ በለው። እሺ በቃ ይመችሽ። እሺ መች ቻውስ ተናዳለች ጋይስ ዲሴ ወንዶ አዲሳ እኔ ታውቃላችሁ እንትን ማለት አልፈልግም። እንደዚህ ሰው መጨቅጨቅ ምናምን ነገር አይመቸኝም። ሴት ልጅ ናት፣ ስሜቷን እረዳታለሁ። እኔ እሲ ስላታት ግን ናንዲስት ወላሂ ጌም ነው አለቀ። ስድብ አያስፈልግም። ያው ሴት ልጅ አይደለች፣ ሞራሏን መጠበቅ አለባችሁ። ሴት ልጅ ናት። እርግጥ አውቃለሁ እኔ ብታሸንፈኝ በጣም ብዙ ነገር እንደምታወራ የኔ ሞራልም እንደማይጠብቁ አውቃለሁ። ብዙ ነገር እንደምትል አውቃለሁ። ግን እኛ ደግሞ ሞራላን እንጠብቃለን። ጆሌን ከኛ ዲሳ በቃ እሺ ጀስት ኦበሉ ማዳ ምናምን በቃ ችግር የለውም ተዋት። ሴት ልጅ ናት። ሴት ልጅ ቶሎ ነው የምታዝነው። ተው በቃ ችግር የለውም። ሄለን ጓደኛ ነን። እዚህ ቲክቶክ ላይ ብዙ አመት ጌም አብረን ተጫውተናል። ተሰዳድበን አናቅም። ስለዛ አያስፈልግም ስድብ ምናምን ተው። ፈረንጆች የታሉ ይለኛል። ምን አውቃለሁ እኔ ወላሂ እውነት ነው እኮ ፈረንጆቹ ቀርተው ነው እንጂ ጠርታ ነበር። እኔ ፈረንጆች ገስት ውስጥ አይቻት ነበረ። የተቀዳ ቪዲዮ ላይ ብዙ ፈረንጆች ያሉበት ደግሞ ጥቁር ናቸው። የጥቁር ፈረንጅ ጥቁሮቹ እኮ ጎበዝ አይደሉም፣ እንትን አይደሉም፣ አይሰጡም። እሷ ብቻ ነች ሀበሻ እዛ ውስጥ እንዳሉ ብቻዋን እዛ ውስጥ ተቀምጣ ነበረ እና ሜቢ ምን እንደሆነ ለምን እንደቀሩ አላውቅም። ወላሂ የኔ ልብስ ነው እንደ ግን ያስቀራቸው ሳስቡ እንደዛ እያሉኝ ነው። ማኪ አለባበስሽ ትክክል አልነበረም። ዝም ብሎ ጌም ራሱ ኖርማል ጌም ነው ያደረግሽው። እኔ እኮ እንደዛ ብልጭልጭ ምናምን ማድረግ አልፈለኩም። ለየት ሜካፕ ይሄን እዚህ ላይ ሰክቼ ምናምን እንደዛ ማድረግ አልፈለኩም። ኖርማል ሆኜ መምጣት ነው የፈለኩት። ሰኒ ፊበር አኒ ኖርማል ዱፉ ፌዴ በቃ ኮመት ፉል መድቀዴ ዱፌ በርካሌስ ፉል ድቀዴ ሸሚዘ ተኪቲ የቀብ ኡፈዴ ዱፌ ዋንት ሄፍ አካሲቲ ወንቴ ቹፌ አዳ ኡፈቹንም ቢኒም ፌዴ ቱሬ ወንተን ኢኑፈኔ ፊሌን ቤተንም ኢሲኒሜን ጭራ ትርቀማ ነምኒ ደገውን ቀቡ ስዋን ኢኑፈኔ ፊሌ በርተኒ ጅርተኒሚ ገነማ ኢሲኒሜን ቱሬ ሚራ ኬሴኔ ቦው ቱሬ ገነማ ነጋኒ ሲፊ ሃቱ አኩማ ማኪ ወላኒ ሀሶፋኒ ሴና ማኪ አቲኒ ደንዳሳ ጎታ ዱጋታቲ ማቲ ጎታ ጎቶታ ታኒ ኒ ቀበዳ እስኔ ዋኒወር ቱምሲታን ሄዱና ገመችሳ አኒ ሌ እስኔ ባይ ገመት Thank you.
እቺ ችጋራ ምንድናት እንዳይሉ በማየሙት። እሺ በእናታችሁ እነሱ 1500 ገብቷል። ከኔ ጋር ያለው ሰው 1500 ገብቷል። ቅበሩኝ 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 ኢትዮጵያውያን ቅበሩኝ። ኧረ ቅበሩኝ። ኧረ የዛሬን አውጡኝ ከዚህ ጉድ። ሁለተኛ አይለምደኝም። የዛሬን አድኑኝ። ኧረ ምን ይላሉ? እኔ በ300 እነሱ ያቸው። ሰውየው ከኔ ጋር ያለው ሰውዬ እኮ ሄዷል እኮ ሰውየው ሄዷል። ቴንኪዩ ሶ ማች። ኧረ አድኑኝ። የሚኪዬ ልጅ ቴንኪዩ ሶ ማች። እኩል አድርጉኝ አደራ በፈጣሪ። ይሄ ብቻ ይለቅና ሁለተኛ አይለምደኝም። ቴንኪዩ ሳራዬ። ሌትስ ጎ። ታፕ ከኔ ጋር የሚጫወተው ሰውዬ 46 ሌብል ነው። ጉድ። ግን እንደዚህ ሀብታም ሆኑ ለምን ይጫወታል ውዶች? 46 እኮ ማለት በጣም በሚሊዮኖች የሰጠ ሰው ነው። ለምን ይጫወታል ጌም? ሌትስ ጎ። እኔ እንደሱ ሀብታም ብሆን አልጫወትም። ታፕ